ሴሎችን ከጉዳት ከመጠበቅ አንስቶ እስከ የኩላሊት ጠጠርን መከላከል ድረስ ሎሚ ለጤናችሁ የሚሰጠው እጅግ ዘርፈ ብዙ ጠቀሜታዎች አሉ። ከሽፋኑ በኩል የሚያጓጓ ሽታና በውስጡ ኮምጣጣ ጣዕም ያለው ሎሚ አብዛኛው ጊዜ በፍራፍሬዎች መካከል የማስቀመጥ ወይንም የማግኘት እድል በጣም አነስተኛ ነው። ነገር ግን የንጥረ ነገር ይዘቱ ከሌሎች ፍራፍሬዎች ጋር ሲወዳደር የሚሰጠን ጥቅም ከፍተኛ ነው። ቪዲዮውን እስከ መጨረሻ ድረስ ከተከታተላችሁ የሚከተሉትን በሚገባ ትገነዘባላችሁ። ኒውትሪሽኒስት ኢስማኤል ነኝ። የልብ ጤናን እንዴት እንደሚያሻሽል፣ ሴሎችን ከጉዳት እንዴት እንደሚጠብቅ፣ የኩላሊት ጠጠርን እንዴት እንደሚከላከል፣ እንዴት አይረንን አብዞርብ ለማድረግ እንደሚረዳ፣ በሽታን የመከላከል አቅምን እንዴት እንደሚጨምር፣ ሎሚን መጠቀም የሌለበት ማን እንደሆነና ምክንያቱን፣ የኩላሊት ጠጠር ለመከላከል አጠቃቀሙን በዝርዝር እናብራራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ሎሚን ለጤና ጥሩ የሚያደርገው ምንድን ነው? ሎሚና የሎሚ ጭማቂ ሰውነታችሁ ጤናማ ሆኖ ለመቆየት የሚያስፈልጉትን በርካታ ጠቃሚ ቪታሚኖችና ማዕድናትን ይይዛል። ሎሚ ከፍተኛ መጠን ያለው ቫይታሚን ሲና ፋይበር ይይዛል። ሎሚ ኮምጣጣ የሚያደርጉት ንጥረ ነገሮች በሽታ የመከላከል አቅምን ከማሳደግ እና ኦክሲዴቲቭ ስትረስን ከመቀነስ አንስቶ የኩላሊት ጠጠር ተጋላጭነትን እስከ መቀነስ ድረስ ጠቃሚ የሚሆኑ ጥቅሞችን ይሰጣል። ሎሚ በተጨማሪም የደም ስኳር መጠን በድንገት ከፍ እንዳይል የሚያደርግ ፍሬ ነው። በአሜሪካ የግብርና ዲፓርትመንት መሰረት አንድ ትልቅ ሎሚ የሚከተሉትን ይይዛል: 24 ካሎሪ፣ 7.8 ግራም ካርቦሃይድሬት፣ 0.25 ግራም ቅባት፣ 2.35 ግራም ፋይበር፣ 0.92 ግራም ፕሮቲን፣ 1.68 ሚሊ ግራም ሶዲየም፣ 2.1 ግራም ስኳር። አንድ ሎሚ በተጨማሪም 44.5 ሚሊ ግራም ቫይታሚን ሲ ይይዛል። ይህም በቀን ከሚያስፈልገን ግማሽ ያህሉን ይሸፍናል። አሁን ሎሚ ጤናችሁን የሚያሻሽልበትን 5 መንገዶችን እንመልከት። 1. የልብ ጤናን ያሻሽላል። ጥናቶች እንደሚያሳዩት ሎሚ በብዛት የያዘው ቫይታሚን ሲ የልብ ጤናችሁን ከአደጋ የመከላከል አቅም ሊኖረው ይችላል። ሌሎች እንደ ብርቱካንና የወይን ፍሬ ያሉ የሎሚ ዘር ፍራፍሬዎችና የተወሰኑ ቅጠላማ አትክልቶች በቫይታሚን ሲ የበለጸጉ በመሆናቸው እነሱን መመገብ ለልብ በሽታ የመጋለጥ እድላችሁን ሊቀንስ ይችላል። 2. ሴሎችን ከጉዳት ይጠብቃል። ሎሚ ሰውነታችሁ ኦክሲዴቲቭ ስትረስ የተባለ ጎጂ ሁኔታን ለመቀነስ የሚያስፈልገውን ጠንካራ የአንቲኦክሲዳንቶች ምንጭ ነው። ኦክሲዴቲቭ ስትረስ ሴሎችና የአካል ክፍሎችን ይጎዳል፣ እንዲሁም ለብዙ ስር ሰደድ በሽታዎች መከሰት ምክንያት ይሆናል። ለምሳሌ የመርሳት በሽታ፣ ካንሰር፣ የስኳር በሽታ፣ የልብ ህመምና ያለ ጊዜ ማርጀት መንስኤ ነው። በአንቲኦክሲዳንት የበለጸጉ ምግቦችን መመገብ ፍሪ ራዲካልስ የተባሉ ጎጂ ሞለኪውሎችን ለመቀነስ ይረዳል። 3. የኩላሊት ጠጠርን ይከላከላል። የኩላሊት ጠጠር በኩላሊት ውስጥ ማዕድናትና ሌሎች ንጥረ ነገሮች ክሪስታል ሲፈጥሩ የሚፈጠር ሲሆን ከፍተኛ ህመምን ያስከትላል። ትላልቆቹ ጠጠሮች ቀዶ ጥገና ሊያስፈልጋቸው ይችላል። ነገር ግን ጥናቶች እንደሚያሳዩት ሎሚ የኩላሊት ጠጠርን ለመከላከል ይረዳል። በሎሚ ውስጥ የሚገኙት 2 ንጥረ ነገሮች ሲትሪክ አሲድ እና ቫይታሚን ሲ የሽንት ኬሚስትሪን በመለወጥ ጠጠሮች እንዳይፈጠሩ ያደርጋል። እንዲያውም የሽንት ቧንቧ ህክምና ባለሙያዎች አንዳንድ ጊዜ ለኩላሊት ጠጠር የሚሰጥ የምግብ ህክምና የሎሚ ጭማቂ ቴራፒ ሌመኔድ ቴራፒ ብለው ይጠሩታል። 4. የአይረን አብዞርቢሽንን ይጨምራል። ሎሚ የቫይታሚን ሲ ምንጭ በመሆኑ ሰውነታችሁ አይረንን በተሻለ ሁኔታ እንዲመጥ ወይንም አብዞርብ እንዲያደርግ ከሚረዱ ከብዙ ምግቦች አንዱ ነው። አይረን ደምና ቲሹዎች በቂ ኦክሲጅን እንዲያገኙ ለመርዳት አስፈላጊ ነው። ይህም የኃይል መጠንን ይጨምራል፣ እንዲሁም የአካል ክፍሎችን ጤና ይጠብቃል። ጤናማ የአይረን መጠንን ማግኘት በአይረን እጥረት የሚመጣን የደም ማነስ ለመከላከል ይረዳል። ከፍተኛ አይረን መመገባችሁ ሰውነታችሁ ሁሉንም ይጠቀማል ማለት አይደለም። ስለሆነም ሰውነታችሁ ሁሉንም ጥቅም ላይ እንዲያውለው በቂ ቫይታሚን ሲ ማግኘት አለባችሁ። ስለዚህም ሎሚን ከሰላጣ ጋር መመገብ ይኖርባችኋል። 5. በሽታ የመከላከል አቅምን ይጨምራል። በሎሚ ውስጥ ያለው ቫይታሚን ሲ በተለይም በጉንፋንና በፍሉ ወቅት የበሽታ መከላከል ስርዓታችሁ በተሻለ ሁኔታ እንዲሰራ ይረዳዋል። በቂ ቫይታሚን ሲ ማግኘት የተለመደውን ጉንፋንና የላይኛውን የመተንፈሻ አካል ኢንፌክሽን የሚቆይበት ጊዜ ሊያሳጥር እንደሚችል ጥናቶች አረጋግጠዋል። በምትታመሙበት ጊዜ ቫይታሚን ሲ ከበሽታ መከላከያ ሴሎች ውስጥ በፍጥነት ይቀንሳል። ስለዚህ ሻይ ከሎሚ ጋር መጠጣት የቀነሰውን የቫይታሚን ሲ ክምችትን መልሳችሁ ለማግኘት አንዱ መፍትሄ ይሆናል። ሎሚን ማስወገድ ወይንም መቀነስ ያለበት ማን ነው? ምንም እንኳን ሎሚ ለአብዛኞቹ ሰዎች ጤናማ ቢሆኑም የተወሰኑ ሰዎች ግን ጥንቃቄ ማድረግ አለባችሁ።
አንድ የጨጓራ አሲድና ቃር ያለባችሁ ሰዎች። በሎሚ ውስጥ ያለው ከፍተኛ አሲድ በአንዳንድ ሰዎች ላይ እንደ ቃርና የጨጓራ አሲድ ያሉ ሁኔታዎችን ሊያባብስ ይችላል። ነገር ግን በጣም ጥቂት በሆኑ ሰዎች ላይ እነዚህ ሁኔታዎችን ሊቀንስ ይችላል። ስለዚህ በጥንቃቄ መሞከሩ የተሻለ ነው። ሁለት የአፍ ውስጥ ችግር ያለባችሁ ሰዎች። የአፍ ውስጥ ቁስለት ሎሚ ውስጥ ያለው አሲድ ከፍተኛ ህመም ያስከትላል፣ እንዲሁም የቁስሉን የመፈወስ ሂደት ሊያዘገይ ስለሚችል ጥንቃቄ አድርጉ። የጥርስ የኢናሜል መሸርሸር ሲትሪክ አሲድ የጥርስን የላይኛውን ክፍል ኢናሜል ይሸረሽራል። ጥርሳችሁ የተዳከመ ኢናሜል ካለው በጣም ጥንቃቄ አድርጉ። 3 የሎሚ አለርጂ ያለባችሁ ሰዎች። ምንም እንኳን አልፎ አልፎ የሚከሰት ቢሆንም እውነተኛ የሎሚ አለርጂ እንደ ማሳከክ፣ እብጠት ወይንም ሽፍታ ያሉ ምልክቶችን ሊያስከትል ይችላል። 4 የተወሰኑ መድኃኒቶችን የምትወስዱ ሰዎች። የሎሚ ጭማቂ ከአንዳንድ መድኃኒቶች ጋር ግጭት ሊፈጥሩ ይችላሉ። የሚከተሉትን መድኃኒቶችን የምትወስዱ ከሆነ ጥንቃቄ አድርጉ። 1 ፖታሲየም ስፓሪንግ ዳዩሬቲክ ሎሚ ውስጥ የሚገኘው ከፍተኛ የፖታሲየም መጠን ችግር ሊፈጥር ይችላል። 2 አልሙኒየም ኮቲንግ አንታሳይድስ የሎሚ ጭማቂ ሰውነት የሚመጣውን የአልሙኒየም መጠን ሊጨምር ይችላል። 3 አንዳንድ የኬሞቴራፒ መድኃኒቶችን የምትወስዱ ከሆነ የካንሰር ሕክምና ሐኪምን አማክሩ። በቀን ውስጥ ምን ያህል ሎሚ መጠቀም ደህንነቱ የተጠበቀ ነው? ለአብዛኞቹ ከ18 ዓመት በላይ ለሆኑ ጤናማ ሰዎች ከ1 እስከ 2 የሎሚ ፍሬ ጭማቂ በቀን በውሃ ውስጥ በመበጥበጥ መጠጣት በአጠቃላይ ደህንነቱ የተጠበቀና ጠቃሚ እንደሆነ ይቆጠራል። ይህ ጥሩ ቫይታሚን ሲ መጠን ከአንድ ሎሚ በቀን ከሚያስፈልጋችሁ ከ30 እስከ 50% ገደማ ይሰጣል። እንዲሁም የአሲድ መጠኑም ጤናማ ነው። ነገር ግን የሆድ ወይንም የጥርስ ህመም ካለባችሁ መጠኑን ቀንሱ። ቀጣዩ ጥያቄ ሎሚን እንዴት ሳይጎዳ መጠቀም እንችላለን? ዋናው ግብ ጥርሶችና የምግብ መፍጫ ስርዓትን ሳይጎዳ ጥቅሞቹን ማግኘት ነው። 1 በውሃ ማቅጠን ሁሌም ቢሆን የሎሚ ጭማቂን ስትጠቀሙ በትልቅ ብርጭቆ ውስጥ የግማሽ ሎሚ ጭማቂን በ240 እስከ 360 ኤምኤል ውሃ መቀላቀል። 2 ስትሮ ተጠቀሙ። ይህ የሎሚ ጭማቂ ከጥርሶች ጋር ያለውን ንክኪ ስለሚቀንስ ኢናሜልን ከጉዳት ለመጠበቅ ይረዳል። 3 አፋችሁን በንጹህ ውሃ ተግሞጥመጡ። የሎሚ ውሃ ከጠጣችሁ በኋላ አሲዱን ለማስወገድ አፋችሁን በንጹህ ውሃ ተግሞጥመጡ። 4 ወዲያውኑ ጥርሳችሁን ከመቦረሽ ተቆጠቡ። የሎሚ ውሃ ከጠጣችሁ በኋላ ቢያንስ 30 ደቂቃዎችን ጠብቁ፣ ምክንያቱም አሲዱ ኢናሜልን ስለሚያለሰልስ። ወዲያውኑ መቦረሽ የጥርስ መሸርሸርን ያፋጥናል። ከምግብ ጋር ደግሞ በዚህ መልኩ ተጠቀሙ። 1 ሎሚን ከሰላጣ ከወይራ ዘይትና ከቅመማ ቅመሞች ጋር በመቀላቀል ተጠቀሙ። 2 ከበሰሉ አትክልቶች ጋር ጥቂት የሎሚ ጭማቂዎችን ከብሮኮሊና ከሌሎች አትክልቶች ጋር በመጨመር መጠቀም። 3 ለስጋና ለአሳ ማጣፈጫነት ተጠቀሙ። የሎሚው አሲድ ስጋና አሳ ለማለስለስ ይረዳል። 4 የፍራፍሬ መጥቆርን ለመከላከል በተቆረጠ አፕል፣ አቮካዶ ወይንም ሙዝ ላይ መጨመር ይቻላል። አሁን ደግሞ በሎሚና በኩላሊት ጠጠር ያለውን ግንኙነት እንመልከት። የሎሚ አጠቃቀም ለኩላሊት ጠጠር። ይህ ለተወሰኑ የኩላሊት ጠጠር አይነቶችን ለመከላከል በጣም ከተጠኑና ውጤታማ ከሆኑ የተፈጥሮ ዘዴዎች አንዱ ነው። በጣም የተለመደው የኩላሊት ጠጠር አይነት ካልሲየም ኦክዛሌት ነው። ለዚህ ጠጠር መፈጠር ዋነኛ ምክንያት በሽንት ውስጥ የሲትሬት መጠን ማነስ ነው። ሲትሬት ጠጠርን እንዳይፈጠር እንደ ጋሻ ሆኖ ያገለግላል። እንዴት ለሚለው 1 በሽንት ውስጥ ካለው ካልሲየም ጋር በመተሳሰር ኦክዛሌት የተባለውን የጠጠር አይነት እንዳይፈጠር ይከላከላል። 2 የተፈጠረውን ጠጠር እንዳያድግ በቀጥታ ይከላከላል። ለዚህ መፍትሄ የሚሆነው ደግሞ የሎሚ ጭማቂ ነው። የኩላሊት ጠጠርን ለመከላከል እንዴት እንጠቀመው? በጥናት የተረጋገጠው ውጤታማው መንገድ በቀን የ2 ሎሚ ሙሉ ጭማቂ ከ210 ሚሊ ሊትር ውሃ ጋር መጠቀም ነው። ይህ ከ5 እስከ 6 ግራም ሲትሬት አሲድን ይሰጣል። ይህም በሐኪም ከሚታዘዘው ፖታሲየም ሲትሬት ጋር ተመሳሳይ ነው። አዘገጃጀቱ 2 ፍሬ ሎሚ ጭማቂ ማዘጋጀት፣ ከዛም ከ2 ሊትር ውሃ ጋር በደንብ በመቀላቀል ማዘጋጀት። አጠቃቀሙ ደግሞ ይህን ያዘጋጃችሁትን ቀስ በቀስ ጠጡት። በቀኑ ክፍለ ጊዜ ከጠዋት እስከ ማታ ለመጨረስ ሞክሩ። ቀኑ ሙሉ በትንሽ መጠን እያደረጋችሁ መጠጣታችሁ በሽንታችሁ ውስጥ በቂ የሲትሬት መጠን እንዲኖር ያደርጋል። በተጨማሪም በቂ ውሃ እንድትጠጡ ያግዛችኋል። ይህም ጠጠርን ለመከላከል ሌላኛው ወሳኝ ነገር ነው። መወሰድ ያለባቸው ጥንቃቄዎች 1 ሐኪምን ወይንም የሽንት ቧንቧ ስፔሻሊስትን አማክሩ። ይህንን ከመጀመራችሁ በፊት ከጤና ባለሙያዎች ጋር ተወያዩ፣ ምክንያቱም የጠጠር አይነቱን ለመለየት ይረዳችኋል። 2 ስኳር ቀንሱ። ባዘጋጃችሁት የሎሚ ውሃ ውስጥ ስኳር ወይንም ማጣፈጫን አትጨምሩ፣ ምክንያቱም ስኳር የካልሲየምን ኤክስክሬሽን ስለሚጨምር የሲትሬትን ጥቅም ይቀንሳል። የጥርሶቻችሁን ጤና ጠብቁ። በየቀኑ የምትጠጡት በሎሚ ውሃ ውስጥ ያለው የአሲድ መጠን ከፍተኛ ስለሆነ ከላይ የተጠቀሱትን የጥርስ ጥበቃ ምክሮችን ስትሮ መጠቀምና አፍን ወዲያውኑ በውሃ መግሞጥሞጥን በጥብቅ ተከታተሉ። የኩላሊት
ጠጠር ታማሚ የሆናችሁ ሰዎች በየቀኑ የሎሚ ውሃ መጠጣት ከጤና ጥቅሙ ባሻገር የኩላሊት ጠጠር ህመምን በከፍተኛ ሁኔታ ሊቀንስ የሚችል በማስረጃ ላይ የተመሰረተ የተፈጥሮ ሕክምና ነው። ሎሚንና የሎሚ ጭማቂን በዕለት ተዕለት እንቅስቃሴያችሁ ውስጥ ለማካተት ብዙ ጥሩ መንገዶች አሉ። ቀናችሁን በሚያድስ የሎሚ ውሃ ከመጀመር አንስቶ በፍራፍሬ ጁሶች፣ በቤት ውስጥ በሚዘጋጅ ሰላጣ ወይንም ስጋ ማጣፈጫዎች ውስጥ በመጨመር መጠቀም ትችላላችሁ። ከምግባችሁ ጣዕም ጀምሮ ጤናችሁን እስከ መጠበቅ ድረስ ይህ ትንሽ ኮምጣጣ ፍሬ ለጤናችሁ ትልቅ አስተዋጽኦ ሊያደርግ ይችላል። በሚቀጥለው ቪዲዮ እንገናኝ። ጤናማ ምግብ መመገብ የህይወት መሰረት ነው።